ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሁሉ አማን ነው? ክረምት እንዴት ይዟችኋል? ባለፈው እንደለቀኩላችሁ መረጃ ያው በዚህ አመት የሚወጡ ቤቶች እንዳሉ እየተነገረ ነው። ምናልባትም የአዲስ አመት መባቻ አካባቢ ይወጣሉ እየተባለ እየተነገረ ነው ያለውና እንግዲህ ፋይናንሻሊ ቢያንስ ቅድመ ክፍያውን መክፈል የሚያስችል ነገር ሊኖራችሁ ይጠበቃል። በተደጋጋሚ ከንቲባዋም እንደተናገሩት የቤቶች ቢሮ ኃላፊዋም ወይዘሮ ቅድስት እንደተናገሩት ያው በድሮ ዋጋ ስለማይተላለፍ አሁን የኮንስትራክሽን ዋጋው ከፍ ስላለ አቅማችሁን ዲቨሎፕ ማድረግ እንደሚጠበቅባችሁ እየተነገረ ነው። ምናልባትም እስከ በካሬ አሁን እስካሁን የነበረው ያው 40,000 ብር አካባቢ ነበር። 35,000 ለ20/80 ለ40/60 40,000 ብር ነበር። አሁን ግን ሁሉም የሚሰሩት 40/60 20/80 የሚባል ስለሌለ ሁሉም ሶሊድ ስትራክቸር ወይም ደግሞ ሶሊድ ስላብ ስለሆኑ ተመሳሳይ ዋጋ ሊኖራቸው ስለሚችል ምናልባትም አማካይ የሆነ ዋጋ ከዚህ የሚጨምር ዋጋ ይኖራል ተብሎ ይጠበቃል። ምናልባትም ከ55 እስከ 60 ሺህ ብር ባለው በካሬ ሊሆን ይችላል ተብሎ ይጠበቃል። አንዳንድ ያልተረጋገጡ ምንጮች እንደሚሉት በካሬ 59 ሺህ ብር አካባቢ እየተባለ ነው። ያው ባለፈው መምህራን አማካሪ ድርጅቱ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አቅርቦ አጥንቶ ባቀረበው መሰረት 82,000 ብር ሆነብን የሚል ቅሬታ ነው ያቀረቡት። እሱ ያው ገና ጥናት ስለሆነ ወደ ተግባር አልገባም። ያው ሲገባ ምናየው ይሆናል። ይሄኛው ግን ምናልባትም አሁን ባልኳችሁ ሬንጅ ውስጥ ከ55 እስከ 60 ባለው ሬንጅ ውስጥ ሊሆን ይችላል የሚል መረጃዎች ናቸው ያሉት። እንግዲህ እስከ መስከረም መባቻ አካባቢ ድረስ ባለው የሆነ ነገር ይጠበቃል። አሁን ባለኝ መረጃ ማለት ነው። ኮንፊርምድ አይደለም። ያው ኮንፊርም ሲሆን ያው በማስረጃ አቀርብላችኋለሁ። አሁን በደረሰኝ ከውስጥ አዋቂ ባለ መረጃ ነው። ስለዚህ እንግዲህ ቅድመ ክፍያውን ለመክፈል ካልኩሌት አድርጋችሁ የተመዘገባችሁበት የቤት አይነት ይኖራል። ካሬውን መገመት ነው። ያ የኔ ያክል ካሬ ቢሆን ካሬ በዚህ ቢሆን ጠቅላላው ይሆናል፣ ቅድመ ክፍያ ይሄ ይጠበቅብኛል የሚለውን ሂሳብ ሰርታችሁ ሬዲ እንድትሆኑ ጀስት ለማነቃቃት ያክል ነው። አሁን የቤት ኮስት በጣም እየናረ ኮንስትራክሽን ኮስቱ እየናረ ስለሆነ ያው የቤቱም ኮስት በዛው ልክ ነው እየጨመረ የሚሄደውና ኢቭን ሬንታል እንኳን አሁን በቃ ዝም ብሎ የሆነ ቦታ አካባቢ ከ40,000 50,000 የገባበት ሁኔታ ስላለ ያ ማለት ኮንስትራክሽን ኮስቱ ነው እሱን የሚያስጨምረውና እንደነገርኳቸውም በጣም የእቃ ዋጋ እየናረ ስለሆነ ያው መቼስ እነሱም ያው ከፍለው ስለሆነ ቤቶችም የሚያሰራው ያው ሪተርን ማድረግ ስላለበት ወጪውን ያወጣውን ወጪ ካልኩሌት አድርጎ ኦቨርሄድ የስራ ማስኬጃ ፕሮፊቶች እነሱንም ካልኩሌት አድርጎ ስለሚል ያው ኮስቱ መጨመሩ ይጠበቃል። ያው በየቤታችን ይዘነዋል መቼም ያለውን እያንዳንዱ ነገር በየቀኑ እየጨመረ ነው የሚሄደው። እንኳን የግዙፍ ስትራክቸር እና እሱን ታሳቢ በማድረግ እንድትዘጋጁ ለማለት ያክል ነው። እንግዲህ ሞር ኮንክሪት የሆነ ኤቪደንስ ሲደርሰኝ ደግሞ ያው መረጃውን የማካፍላችሁ ወይም የማጋራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሌሎች እንዲደርስ ሼር አድርጉት፣ ላይክ አድርጉት። ኮሜንት ሀሳብ ካላችሁ ኮሜንት ባሩ ላይ ጻፉልኝ ማለት ነው። ስለዚህ በዚህ መልኩ እንድትዘጋጁ ይችን መረጃ ልነግራችሁ ብዬ ነው። ባባይ። በሌላ መረጃ እመለሳለሁ።